አክሱም ጽዮን ላይ ሀገራችን ኢትዮጵያ ላይ ተሰራላች። ደስ ይበላችሁ። ዳር 21 ቀን የንግሥተ ሳባ ልጅ ቀዳማዊ ምኒልክ ታቦተ ጽዮንን ይዞ አክሱም የገባበት ንግሥተ ሳባም ስለ ታቦቷ ክብር ግብዣ ያደረገችበት ቀን ተብሎ ይከበራል። ድንግል ማርያም በዕፀ ሕይወት ትመሰላለች፣ ልጇ ኢየሱስ ክርስቶስ በፍሬው ይመሰላል። እንኳን ለኅዳር 21 ለቅድስት ጽዮን ድንግል ማርያም በሰላም አደረሳችሁ። ኅዳር 21 ቀን ኢትዮጵያ ታቦተ ጽዮን የገባችው ንግሥት ሳባ መቅደስ ሰርታ ተቀበለቻት፣ ወደ ኢትዮጵያ ያስገባቻት ዛሬ ነውና ጽዮንን ክበባት። እንዲህ ያለችውን ታቦትማ ከባችሁ አመስግኗት። ማርያም ማርያም እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ የጽዮን ክብረ በዓል በሰላም አደረሳችሁ። እንኳን አደረሳችሁ አደረሰን። ውድና የተከበራችሁ የኔ እንቁ ቤተሰቦች ማለት ነው ኦርቶዶክሳውያን በሙሉ እንኳን አደረሳችሁ ለአክሱም ጽዮን ዓመታዊ ክብረ በዓል እንኳን አደረሳችሁ ውዶች። ያመሰው ተበለን ላይክ ሰብስክራይብ እያደረጋችሁ ቤተ ክርስቲያንን አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ ከትውልድ ለትውልድ የምናስረክበው ለልጅ ልጅ አውርሰን እንዴት ቀራለው ከመንገዴ አደራ እናቴ አስብኝ የሚያስጨንቀኝ ጠላት
አሳድገኝ አትስጭኝ ይናፍቀኛል ስምሽን ሳልጠራው ሲቀር ማርያም ትላንትም ዛሬም አመስጋኝ ነኝ የለም ለነገ የሚያስፈራኝ ሜዳ ይሆናል ተራራ እግዚአብሔርን ግን አያውቁትም ነበር። ያሳዝናል። እግዚአብሔርን እያገለገሉ እግዚአብሔርን አለማወቅ፣ እየቀደሱ እግዚአብሔርን አለማወቅ፣ እየሰበኩ እግዚአብሔርን አለማወቅ፣ እየዘመሩ እግዚአብሔርን አለማወቅ፣ ከበሮ እየመቱ እግዚአብሔርን አለማወቅ። እንዲህ ይላል አንደኛ ሳሙኤል ምዕራፍ 2 ቁጥር 12 ከዚህ ጋር እነሳለሁ ባሉን ለማየት የኤሊ ልጆች ምናምንቴዎች ነበሩ፣ እግዚአብሔርን አያውቁም ነበር ይላል። እስኪ አብረን እንበለው። የኤሊ ልጆች በሉ እስኪ። ምናምንቴዎች ነበሩ፣ እግዚአብሔርንም አያውቁም ነበረ። እግዚአብሔርን ምን አይሉ? ይሁላችሁ። እግዚአብሔርን አያውቁም ነበር ማለት እግዚአብሔር አምላክ እንደሆነ እግዚአብሔር ፈጣሪ እንደሆነ አያውቁም ነበር ማለት ነው። እግዚአብሔርን አያውቁም ነበር ማለት እግዚአብሔርን አይፈሩም ነበር ማለት ነው። ለምን? ጠቢቡ ሶሎሞን ብሎ ተናግሯል። የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱንም ማወቅ ማስተዋል ነው ይላል ምሳሌ 9 ቁጥር 10 ላይ። የጥበብ መጀመሪያ በመስኪ እግዚአብሔርን መፍራት ነው፣ ቅዱሱንም ማወቅ ማስተዋል። የኤሊ ልጆች ምናምንቴ ያሰኛቸው ወይም እግዚአብሔርን አያውቁም ያሰኛቸው ጠይቁራቸው በየጸጋቸው ክብርና ምስጋና ይድረሳቸው። በቅድሚያም ክቡር መልአከ ፀሐይ ጸዳሉ ነጋሽ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢኦቲሲ ሚዲያ የበላይ ኃላፊ